ኢትዮጵያ በ2030 ግማሽ ሚሊዮን የኤሌክትሪክ ተሽከርካሪዎችን በመንገዶች ላይ ለማድረስ አልማለች። በአሁኑ ጊዜ ከመቶ በላይ የኤሌክትሪክ አውቶቡሶች በኢትዮጵያ ዋና ከተማ አዲስ አበባ ውስጥ በመስራት ላይ ይገኛሉ። የአውቶቡስ አሽከርካሪዋ ሻሻ አሰማረ እነዚህ አውቶቡሶች ትልቅ ወደፊት የመራመጃ እርምጃ መሆናቸውን ስትናገር፣ እነዚህ የኤሌክትሪክ አውቶቡሶች ከነዳጅ አውቶቡሶች በጣም የተለዩ ናቸው። የጭስ ልቀት አያወጡም ወይም ያንን የሚያበሳጭ ድምፅ አይፈጥሩም። ይህ ሊሆን የቻለው የአፍሪካ ትልቁ ግድብ በሆነው በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ነው። ግድቡ በ2025 በ5150 ሜጋዋት ኃይል የማመንጨት አቅም ሙሉ በሙሉ ሥራ የጀመረ ሲሆን የኢትዮጵያን የኤሌክትሪክ ምርት በእጥፍ አሳድጓል። ከሀገሪቱ የኤሌክትሪክ ኃይል ውስጥ ከ97 በመቶ በላይ የሚሆነው ከሃይድሮ ፓወር ከውሃ ኃይል የሚገኝ ነው። ይህም ንጹሕ የኃይል ምንጭ ነው። የአየር ንብረት ለውጥን የሚቋቋም ቴክኖሎጂ የኤሌክትሪክ ተሽከርካሪዎች በምድር ላይ ያለውን የአየር ንብረት ለውጥ ችግር ሊቀንሱ ይችላሉ። ይህ ደግሞ በተለይ ለኢትዮጵያ እውነት ነው። ለምሳሌ የውሃ ወይም ሌላ ምንም አይነት ታዳሽ የኃይል ምንጭ በሌላቸው ሌሎች ሀገራት ያሉ የኤሌክትሪክ ተሽከርካሪዎች መኪኖቻቸውን ለመሙላት በተዘዋዋሪ መንገድ ሃይድሮካርቦኖችን፣ ነዳጅን እያቃጠሉ ነው። አሁን በአዲስ አበባ ውስጥ ሥራ ከጀመሩ 1 ዓመት የሆናቸው እነዚህ የኤሌክትሪክ አውቶቡሶች ግን ከዚህ የተለዩ ናቸው። በቀን ከ90,000 በላይ ተሳፋሪዎችን የሚያጓጉዙ ሲሆን በአየር ንብረት ላይ ምንም አይነት ተጽዕኖ የላቸውም ማለት ይቻላል። በአፍሪካ በፍጥነት በማደግ ላይ ባለው ከተማ ውስጥ አዲሶቹ እና ጸጥተኞቹ አውቶቡሶች የሰላም ማረፊያ ናቸው። ለመጓዝ በጣም ምቹ ናቸው። በተጨማሪም አየር ስለማይበክሉ የተሻሉ ናቸው። ይህ ለሀገራችን ወደፊት የተረገመ እርምጃ ነው። ኢትዮጵያ በአውራ ጎዳናዎቿ ላይ ለአየር ንብረት ተስማሚ የሆኑ ተሽከርካሪዎችን ቁጥር ማሳደግ ለመቀጠል አቅዳለች። ይህ የሆነበት ሌላው ምክንያት ለተለመዱት የነዳጅ ተሽከርካሪዎች የሚወጣውን የነዳጅ ወጪ ከእንግዲህ መሸፈን ስለማትችል ነው። ሀገሪቱ ለዘይት ነዳጅ አስመጭነት በዓመት ወደ 4 ቢሊዮን ዩሮ ገደማ ታወጣለች። ይህም አቅሟ የማይፈቅደው ገንዘብ ነው። ስለዚህ በ2024 መንግሥት የቤንዚን እና የናፍጣ ዲዘል መኪናዎችን ማስመጣት ለመከልከል መረጠ። በጦርነት ምክንያት የናረው የነዳጅ ዋጋ የዚያን ውሳኔ ብልህነት ያረጋግጣል። አሁን የወደፊቱ ጊዜ የኤሌክትሪክ ነው። ከ2 ዓመት በፊት በኢትዮጵያ መንገዶች ላይ ወደ 30,000 ገደማ የኤሌክትሪክ ተሽከርካሪዎች ነበሩ። ዛሬ ግን ቁጥሩ ወደ 4 እጥፍ ገደማ አድጓል። ይህ የሆነው ከ63 ሚሊዮን በላይ ሕዝብ ማለትም ከሕዝቡ 46 በመቶ አሁንም ያለ ኤሌክትሪክ ኃይል በሚኖርበት ሀገር ውስጥ ነው። የአንድ ትንሽ የኤሌክትሪክ መኪና ዋጋ ከ17,000 ዩሮ ገደማ ይጀምራል። ይህም በጣም ብዙ ገንዘብ ነው። በተለይም እዚህ ያሉ ብዙ ሰዎች በዓመት ከ1,000 ዩሮ በታች የሚያገኙ በመሆናቸው። ነገር ግን ለታክሲ አሽከርካሪው አብዱራህማን አሊ ወደ ኤሌክትሪክ መቀየሩ ጠቅሞታል። የሃይድሮ ፓወር ዋጋ አሁንም ተመጣጣኝ ሲሆን የነዳጅ ዋጋ ግን ከ2022 ጀምሮ ከ3 እጥፍ በላይ ጨምሯል። ለመጀመር ያህል የኤሌክትሪክ ተሽከርካሪው የበለጠ ምቹ ነው። ከመቀየሬ በፊት ቶዮታ ቪትዝ አሽከረክር ነበር። በየወሩ ለነዳጅ ከ40 እስከ 50 ሺህ ብር አወጣ ነበር። ወደ ኤሌክትሪክ ከቀየርኩና ቤት ውስጥ መሙላት ከጀመርኩ ወዲህ ግን ወርሃዊ ወጪ ቢበዛ ወደ 5,000 ብር ገደማ ወርዷል። ይህ ትልቅ ልዩነት ነው። ነገር ግን ብዙ የኤሌክትሪክ ተሽከርካሪዎች ወደ መንገድ ሲገቡ እያደገ የመጣው ችግር የት እንደሚሞሉ ነው። ኢትዮጵያ ወደ 500 ገደማ የኃይል ጣቢያዎች አሏት። ሁሉም ማለት ይቻላል በዋና ከተማዋ ውስጥ የሚገኙ ናቸው። መንግሥት በዚህ ዘርፍ ላይ ጠንክሮ መስራት አለበት። ምክንያቱም በአሁኑ ጊዜ የኃይል አገልግሎቱ በአዲስ አበባ ብቻ ነው የሚገኘው። እዚህ ዋና ከተማ ውስጥ እንኳን የኃይል ጣቢያዎች ቁጥር በቂ አይደለም። እንደ ሰኪያስ ዱፌራ ያሉ የግል ኦፕሬተሮች ክፍተቱን ለመሙላት እየገቡ ነው። በ2026 መጀመሪያ ላይ ደንበኞች ስለሚከፍሉት ዋጋ ሙሉ ግልጽነት እንዲኖራቸው የሚያደርግ መተግበሪያ አፕ ያካተተ ባለ 24 ሰዓት የኃይል ጣቢያ ከፈተ። ነገር ግን ነገሮች ለእሱም ቀላል አይደሉም። አንዳንድ ጊዜ የኤሌክትሪክ መቆራረጥን በተመለከተ ተግዳሮቶች አሉ። በጣም ተሻሽሏል፣ ነገር ግን የተወሰኑ የኃይል መቆራረጦች አሉ። ስለዚህ አንዳንድ ትናንሽ ችግሮች፣ አንዳንድ ተግዳሮቶች አሉ። ግን በአጠቃላይ ይህ በእውነት ትልቅ ዕድል ነው። ቀጣዩ ግብ የከተማዋ የህብረተሰብ ትራንስፖርት የጀርባ አጥንት የሆኑትን የአዲስ አበባ የጋራ ሚኒባስ ታክሲዎችን የኤሌክትሪክ ማድረግ ነው። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን የሚገነቡ 17 ፋብሪካዎች አሏት።
ይህኛው የኢትዮጵያውያን ሰራተኞችን በመቅጠርና ከቻይና የሚመጡ አካላትን በመጠቀም የኤሌክትሪክ ሚኒባሶችን ያገጣጥማል። ነገር ግን ፋብሪካው በቂ ክፍሎችን መግዛት አይችልም። በሚያስቅ ሁኔታ ችግሩ የውጭ ምንዛሬ እጥረት ነው። ይህም ኢትዮጵያ የቤንዚን እና የናፍጣ ተሽከርካሪዎችን ማስመጣት እንድትከለክል ያደረጋት ያው ተግዳሮት ነው። የመኪናው አካላት 100% ከውጭ የሚገቡ በመሆናቸው የግብዓት መለዋወጥ እያጋጠመን ነው። ስለዚህ የውጭ ምንዛሬ እጥረት እና ውስን የሥራ ካፒታል እያጋጠመን ይገኛል። በዚህ ምክንያት እስካሁን በዓመት 500 ተሽከርካሪዎችን ብቻ ነው እያመረትን ያለ ነው። ቢሆንም ወደ ኤሌክትሪክ የሚደረገው ጉዞ የማይካድ ነው። እናም ኢትዮጵያ ከሌሎች የአፍሪካ ሀገራት ጋር ሲነጻጸር አሁንም በመንገድ ላይ በአንጻራዊ ሁኔታ ጥቂት ተሽከርካሪዎች ያሏት በመሆኑ አየር የሚበክሉ የቅሪተ አካል ነዳጅ ተሽከርካሪዎችን ወደ ኋላ በመተው በፍጥነት ለመቅደም አሁን ታላቅ ዕድል አላት።